ከሰሞኑ እጅግ በከፍተኛ ዝግጅት አገዛዙ አርበኛ ዘመነ ካሴን ለመምታት በማሰብ ታምር ይሰሩልኛል ብሎ መራዊ ከተማ ላይ ከደረደራቸው ኮማንዶች በተጨማሪም ታንክና መድፍ ባሻገር አርበኛ ዘመነ ካሴ ከበውን ሰብሮ ወጥቶ እንዳያዋርደኝ በማለት በቢኮሎና ገርጨጭ በክንባባና ብራካት ባፈሳና ፋክታ በብራዳማና ሰከላ በኩል በርካታ ኃይል ማስገባቱን ምንጮች ገለጹ። ምንጮቹ አክለውም ከዚህም ጀርባ ፍኖተ ሰላምና ኮሶበር ላይ ከወለጋ አቅጣጫ ያመጣ ድጋፍ ሰጪ ሰራዊቱን እንደ ጉድ እየከመረው ይገኛል ብሏል። በዚህ ዙሪያ ተጨማሪ መረጃ ለን በዝርዝር ተሰሙታላችሁ። በወሎ ቀጠና የሚካሄደው ከባድ ትንቅንቅ አሁንም ተባብሶ ሲቀጥል የብልጽግናው አገዛዝ ሰሞኑን በአማራ ፋኖ ብሔራዊ ኃይል ሚልክ እዝ በዘመቻ አርበኛ ደማሊ ወይም አባናደው የደረሰበትን ከባድ ሽንፈት ላለመቀበል ፋኖ የተዋገኝ ብቻውን አይደለም ከትግራይና ከኤርትራ ኃይሎች ጋር ሆኖ ነው በማለት ፕሮፓጋንዳ እየሰራ እንደሚገኝ ደርሰንበታል ሲል አርበኛም አበበ ፈንታው ተናግሯል። አርበኛው አክሎም በደሴ ከተማ ይሰራል ስለተባለው ቀረጻም ማስጠንቀቂያ አዘል መልእክት ልኳል። በስፋት የምታደምጡት ሌላኛው መረጃችን ነው። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር 3ኛ ክፍለ ጦር ዘንግናና ጊዮን ብርጌድ ባገዙ ጦር ላይ ጥቃት ማድረሳቸው ተሰምቷል። በዚህ ውጊያም አንድ ከፍተኛ አዛዥ መሸኘቱን ይሰማው ተጨማሪ መረጃ ለን በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የአፍላ ሚዲያ ቤተሰቦች እንደምን ቆያችሁ? ክቡራን ቤተሰቦች በዚህ መረጃ ጊዜም ቀደም ሲል ባርሶ ያስደምጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። እንኳን በአራት አቅጣጫ በ44 አቅጣጫ ይምጡ ይህ ዝነኛ ንግግር የአርበኛ ዘመነ ካሴ ነው። የባዲን አገዛዝ የስነ ፍጥረቱ መነሻ የሆነውን የአማራን ጥላቻም አርበኛ ዘመነ ካሴን በመበቀል የሚወጣለት ይመስል ላለፉት 5 ዓመታት በልዩ ሁኔታ አካላዊና ስለንቦናዊ ስብራት ከማድረስ ባሻገር ሕይወቱን ያጠፋልኛል ያለውን ነገር ሁሉ ሲሰነዝር ቆይቷል። ከሮቦቱ አረጋ ከበደ እስከ አብይ አህመድ ድረስ ከወታደራዊ እስከ ፖለቲካዊ አመራር ከይፋዊ እስከ ዝግ ስብሰባም ከመደበኛ እስከ ሻይ ቡና ፕሮግራም አጀንዳቸው ዘመነ ካሴን እንዴት እናጥፈው የሚል ነበር። ይህ ብቻ አይደለም። ከሀገር ውስጥ ነባር ተቋማትን ሽጦ ከውጭ ዶላር ተበድሮ የሚገዛቸው ዘመናዊ የጦርና የስለላ መሳሪያዎች መስፈርታቸው አርበኛ ዘመነ ካሴን የማጥፋት አቅም ነው። አሁን ድረስ ይሳካልኛል ያለውን ወታደራዊ ዕቅድ አቅዶም በሀገር ውስጥ ከሰለጠኑት እግረኛ ሰራዊቱ በተጨማሪም ውጭ ሀገር ድረስ ተልከው በጀት ፈጅተው የመጡም የጦር መኮንኖች ዘመን ያፈራቸው የቅርብ የጦር መሳሪያም እስከ መድፍና ታንክ ድረስ የሀገሪቱን ምክትል ኤታማዦር ሹም በመሪ ደረጃ መድቦ የጀግኖቹ ቀይም መራዊን በ5 አቅጣጫም አሰልፎ ይገኛል። ታምር ይሰሩልኛል ብሎ መራዊ ከተማ ላይ ከደረደራቸው ኃይል ታንክና መድፍ ባሻገር አርበኛ ዘመነ ካሴ ከበውን ሰብሮ ወጥቶ እንዳያዋርደኝ በማለት በቢኮልና ገርጨጭ በክንባባና ብራቃት ባፈሳና ፋክታ በብራዳማና ሰከላ በኩል 2 ሳምንት ማሰልጠኛ አስገብቶ ያስወጣቸው የምስኪን ልጆችን እንቅልፍ ከልክሎ ደርድሯል። ከዚህም ጀርባ ፍኖተ ሰላምና ኮሶበር ላይ ከወለጋ አቅጣጫ ያመጣ ድጋፍ ሰጪ ሰራዊቱን እንደ ጉድ እየከመረው ይገኛል የተባለው። እኛም ትላንት ገጥመን ካሸነፍንበት የስነልቦና ሌልና ከፍ ብለን እየተጠበቅናቸው ነው የሚለው አርበኛው በእርግጠኝነት ለመላው ህዝባችን የምንገባው ቃል ቢኖር ሰበር ዜና ለማንበብ መራዊስ ከተቀመጡት ጋዜጠኞች ድረስ አንጠልጥለን በጢምብራቸው እንደፋቸዋለን ሲል አርበኛ እሸቱ ጌትነት የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አደረጃጀት ዘርፍ ኃላፊም ከሰሞኑ በአገዛዙ በኩል በሰፊው ታቅዶም አርበኛ ዘመነ ካሴን ለመያዝ በጎጃም ቀጠና ስለገባው ጦርና የኃይል አሰላለፍ መረጃውን አጋርቷል። በዚሁ በጎጃም ቀጠና መረጃችን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር 3ኛ ክፍለ ጦር ዘንግናና ጊዮን ብርጌድ ባገዛዙ ጦር ላይ ጥቃት ማድረሳቸው ተሰምቷል። ያገዛዙ ጦር በርካታ ኃይል ከአዲስ ቅዳም ከኮሶበር ከቲልና ከተለያዩ ቦታዎች በማሰባሰብ እየተንቀሳቀሰ በነበረበት ሰዓት ካሽፋ መገንቲያ እስከ አውካኒ ተራራም በወንድማማቾች ዘንገና ብርጌድና ጊዮን ብርጌድ በሰነዘረበት ጥቃት በርካታ ኃይሉ ሙትና ቁስለኛም መደረጉን የተሰማው። ካሁን በፊት ወንድማማቾች ብርጌዶች አሻፋም አውካኒ ላይ ከኮሎኔል ያሬድ ክሮስ እስከ ኮሎኔል አባተም ከክላሽ እስከ ስናይፐር ከፕሬን እስከ ዲሽቃ በማድረግ የብልጽግና ኃይል ወጣው ማስቀረታቸው ተገልጾ ነበር። የትናንቱን የነፍስቶች ምት መቆቆም ያቃተው ያገዛዙ ጦር አባንዳርጌ የተባለ የ70 ዓመት ሽማግሌ አሽፋ ላይ ከቤት በማውጣት በአሰቃቂ ሁኔታም ረሽኖታል የሚሉት የመረጃው ምንጮች አይበገሬዎቹ የጠላት የራስ መታት የሆኑት የወንድማማቾች ዘንገናና ጊዮን ብርጌድ ጠላትን በሚገርም የጦርነት ጥበብ ካስተናገሩት በኋላ ወራሪው ኃይል አጉስቦ በማስገባት በራቸውን ዘግተው እየተጠበቁት ይገኛሉ ብሏል። በሌላ በኩል ዘመቻ አርበኛ ደማሊ ወይም አባናደው 10ኛ ቀኑ ይዞ በድል መቀጠሉን የፋኖ አዛዡ ገለጸ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ንጉስ ሚካኤል አሊኮር እስከ መስከረም 30 ቀን 2018 ዓ.ም የሰጠውን የምረት አዋጅ ተከትሎም
በርካታ ኃይል ከጠላት ተነጥሎ ወደ ፋኖ እየገባ ይገኛል ሲልም ነው የፋኖ ህዝብ ግንኙነት የገለጸው። ሰሞኑን በዘመቻ አርበኛ አደማሊ ወይም አባናደው የአፋባ ምስራቅ አማራ ቀጠና ንጉስ ሚካኤል አሊኮር በርካታ ቀጠናዎችን በመቆጣጠሩ የሚታወቅ ሲሆን በተንታና መቅደላ እንዲሁም በከላላና ጃማ ብሎም በመካነ ሰላም ግንባር የኮር ሰራዊት ቁልፍ አካባቢዎችን ከጠላት በመንጠቅ ሙሉ በሙሉ በመቆጣጠር የሲቪል አስተዳደር መዋቅር ከመዘርጋቱ ባሻገርም ያገዙ ኃይል ቀንደኛ ዋጊዎችን ስፍር ቁጥር ከሌለው ሰራዊት ጋር እስከ ወዲያኛው መሸኘት መቻሉን የኮር ዋና አዛዥ አርበኛ አብነው ታደሰም በትናንትናው ዕለት ተናግሯል። አርበኛው አክሎም የብልጽግናውን አገዛዝ ዙፋን እየጠበቁ በአማራ ህዝብ ላይ ዘር ማጥፋት እየፈጸሙ ላሉ የመከላከያ አድማ በተና ሚሊሻና ፖሊስ አባላቶች ትናንት መስከረም 21 ቀን በተላለፈው መልእክት መሰረት ከጠላት ተነጥለው ወደ ፋኖ እንዲቀላቀሉ እስከ መስከረም 30 የምህረት አዋጅ መታወጁን አስታውሶም ይህን ተከትሎም በዛሬው ዕለት ብቻም አንዲት የሚሆኑ ሚሊሻዎች በመካነ ሰላም ግንባር ከጠላት የከዱ ሲሆን ቁጥራቸው ያልተገለጸ የ23ኛ ክፍለ ጦር አድማ በተና አባላትም ከካምፕ መጥፋታቸው ታውቋል ሲል ተናግሯል። ይህ በእንዲህ እንዳለም የብልጽግናው አገዛዝ ሰሞኑን በአማራ ፋኖ ብሔራዊ ኃይል ምኒልክ ህዝብ በዘመቻ አርበኛ አደማሊ ወይም አባናዶ የደረሰበትን ከባድ ሽንፈት ላለመቀበል ፋኖ የተዋጋኝ ብቻውን አይደለም ከትግራይና ከኤርትራ ኃይሎች ጋር ሆኖ ነው በማለት ፕሮፓጋንዳ እየሰራ እንደሚገኝ ደርሰንበታል ሲል አርበኛ አበበ ፈንታው ተናግሯል። ፋኖ ከፈጣሪው በታች ትጥቁም ስንቁም ሁሉ ነገሩም በውስጥም በውጭም ያለ የአማራ ህዝብ ሆኖ ያደባባይ ሀቅ ነው። ፋኖ ከፈጣሪው በታች ራሱን ችሎ የቆመ ነው። ተኩሱም አሸናፊነቱም ድል አድራጊነቱም የአባት የአያት የቅድመ አያቶቹም በአጠቃላይ ስሪቱ ነው። ነገር ግን አገዛዙ ሽንፈቱን ላለመቀበል ፋኖ ከትግራይና ከኤርትራ ኃይሎች ጋር ሆኖ የተዋጋኝ እያለ በሚዲያ ሚሊሻዎች በኩል ሲያለቅስ የሰነበተ መሆኑም ተረጋግጧል። ከዚህ ጋር ተያይዞም ፋኖ የወጋኝ ከትግራይና ከኤርትራ ኃይሎች ጋር ሆኖ ነው የሚለውን ልቅሶውንና ወንጀላውን በሐሰት ፕሮፓጋንዳ ለማጀብ ምንም ፋኖ ባልተማረከበት ሁኔታ ሐራ መሬት እየተባለ ከሚጠራው ቦታ የጌታቸው ረዳ ቡድን አባል የሆኑ የትግራይ ተወላጅ ታጣቂዎችን በማምጣት ፋኖ ጋር ሆነን ስንዋጋ ወልዲያ ዙሪያ በመከላከያ ተማረክን እንዲሉም በማድረግ ትናንት መስከረም 22 ቀን 2018 ዓ.ም ደሴ ከተማ ፋና ቲቪ ቀረጻ ማካሄዱን ተጨባጭ ማስረጃ እንደደረሰው አርበኛ አበበ ፈንታው ገልጿል። አርበኛው አክሎም ፋኖ በብልጽግናው ቡድን በሐሰት ፕሮፓጋንዳና ወንጀላ እንዲሁም ሌሎች ምክንያቶች ቢደረደሩም የጀመረውን የአማራ ህዝብ የሉና ተጋድሎ ለድል ከማብቃት የሚያደናቅፈውና የሚያግደው አንዳችም ሁኔታ እንደሌለም ሊታወቅ ይገባል ሲልም ያሳሰበው። የተከበራችሁ ቤተሰቦች ከአፍላ ሚዲያ ለሰዓቱ የነበሩን መረጃዎች እነኚህን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።